ዲጄ አቤ ዩቲዩብ ቻናል። ሰላም ጤና ይስጥልን፣ እንደምን አላችሁ የዲጄ አቤ ቤተሰቦች? እንግዲህ ዛሬ በተለይ በሃይማኖት ተቋማት ስር ሆነው እየተደረጉ ያሉ የገቢ ማሰባሰቢያዎች በጣም አሳሳቢ ደረጃ ላይ እየደረሱ እንደሆነ ይሰማኛል እና ምክንያቱም እንግዲህ እኔ ስለ ራሴ ሃይማኖት ነው የማወራው። ሁሉም ሰው የራሱን ቆሻሻ ማጽዳት አለበት ብዬ ስለማምን ከቅርብ ጊዜ ወዲህ በጣም ይህ መዋጮ፣ ስለ ቤተክርስቲያን መዋጮ የሚባለው ነገር በጣም በዝቷል። አምናለሁ፣ ማንም አማኝ ለቤተ እምነቱ የቻለውን ነገር አስራት በኩራትን በሉት በሌላ ድጋፍ ማድረግ አለበት። አዎ ማድረግ አለበት ብዬ አምናለሁ። ግን አሁን ያለው ነገር ከዛ ያልፋል። ከዛ በጣም ያለፈ ትንሽ ሰዎች የሚበለጽጉበት፣ ብዙ ሰዎች ደግሞ ከንቱ ድጋፍ የሚመስል ነገር የሚሰጡበት፣ ለምን ብለው ከተናገሩ ደግሞ የአማኒ ናችሁ ተብሎ የሚፈረጁበት ነገር ላይ ደርሰናል በጣም እና እኛ እንግዲህ አሁን ባለው ሁኔታ በተለያዩ ጉዳዮች በጣም ውጥረት ውስጥ ነው ያለው። አማኙን በሉት ማንኛውም ማህበረሰብ አንዲት ያለችው ነገር ብትኖር ሃይማኖት ነች። ሂዶ የሚጠጋባት፣ ሂዶ የሚያለቅስባት፣ ሂዶ ችግሩ የሚነግርበት ያለው ቤተ እምነቱ ነው። እንግዲህ እንደነገርኳቸው ነው የማወራው ስለ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነው የማወራው ዛሬ እና ምዕመኑ በብዙ ነገር ሊቸገር ይችላል። በብዙ ነገር ውጣ ውረድ ውስጥ ሊኖር ይችላል። የኑሮ ውድነቱም አለ፣ የተለያዩ ጉዳዮችም አሉ። በዚህ ጉዳይ ሂዶ ተንበርኮ አልቅሶ የሚነጋገርበት አንድ ከአምላኩ ጋር ቤተክርስቲያን ነች። ከዛ ስትሄድ ሰላም የለም። በቃ ልክ የሆነ ወርሃዊ ክብረ በዓል ሊሆን ይችላል ምናምን፣ ዓመታዊ ክብረ በዓል ከሆነ የሚሰብኩት ሰባኪያ ጉባኤዎቹ በቃ እንደ ማስታወቂያ፣ ልክ እንደ ኢቲቪ ማስታወቂያ መሀል ላይ መዋጮ ነው የሚጠይቁት። መሀል ላይ ንግድ ባንክ አካውንታችን ምናምን የሚሰራው በጀታቸው ለቤተ ክርስቲያን የሚሰሩት በጀት የሚያወጡት 300 ሚሊዮን 600 ሚሊዮን ምናምን ነው። በቃ ለማሰራት ለፊኒሽንግ 300 ሚሊዮን ቀረ ምናምን የሚሉት እና እንግዲህ በአንድ ሲኖዶስ ስር የምትተዳደር ቤተክርስቲያን የገጠሩን ወታችሁ ስታዩ ደግሞ ነጠላ ለብሰው እንኳን የሚቀድሱበት አልባሳት እንኳን የላቸው። የከተማው ደግሞ በወርቅና በአልማዝ ቤተ መቅደሱን ካልሰራ ነው እንዴ? በወርቅም ተሰራ በአልማዝም ተሰራ እኮ የኛ የልባችን እምነት ከሌለ ወርቅ ሰራው ምንም ሰራው ለኛ ምንም ጋር እኮ የሚያዳርስ ነገር እኮ የለውም። ትርጉም እኮ የለውም። ከኛ ጋር ያለው እምነት ነው። ይህ ማለት ቤተክርስቲያን አይሰራ እያልኩ አይደለም። ሁሉም ሰው አስራት በኩራቱ መክፈል አለበት። የሚገባው ነገር ማድረግ አለበት። ምንም ጥያቄ የለውም። ግን ትልቅ ቤተ መቅደስ በመስራት ቤተ መንግስት፣ ቤተ ገነት አይገባም። ገጠር ውስጥ ያሉት ቤተክርስቲያን ዞሩ ለማያቸው ሰው የለም። ከዚህ ያለው እንግዲህ እንደነገርኳችሁ ነው። በአንድ ሲኖዶስ የሚመራ ቤተክርስቲያን እኩል እንዴት እዚህ ያለውን እዛ ያለውን ነገር እንዴት እኩል ማሰራት ያቅታል? እኩል አይሆን ችግር የለውም። ቢያንስ ሚዛናዊ ማድረግ እንዴት ያቅታል? እዛ ውጭ ደግሞ ይሄ ሚሊዮን የሚባለውን ነገር በውስጥ ሽፋን የሚሰሩበት ሰዎች አሉ። አይታችሁ ከሆነ አሁን እንግዲህ እንዳልኳችሁ ነው። ቤተክርስቲያን የምትሄዱት ሁሉም ሰው መቼም ከእግዚአብሔር ጋር ለመቅረብ ለመነጋገር፣ ኃጢአትም ካለው ለመንገር፣ ክፍተትም ካለበት ለመሙላት ከአምላኩ ጋር ለመነጋገር ነው የሚሄደው። መዋጮ ይባላል። ከዛ የሰውዬ ከዛ አልቅሶ ሲመለስ ቁርስ ላይ ኖረው ይችላል ከቤቱ የቤት ኪራይ ደርሶበት የሚከፍለው አቶ ሊሆን ይችላል የሚያለቅሰው። ግን እዛ መዋጮ ይባላል። እንደገና መስጠት ግድ ላይሆን ይችላል። ከጠየቃችሁ ግን ለምን ነው እንዲህ ካላችሁ አማኒ ትባላላችሁ፣ ትፈረጃላችሁ። ጥያቄ መጠየቅ አትችሉም በምንም ጉዳይ ላይ። ይህን ችግር እንዴት እንደምንወጣው፣ አሁን ያለንበትን ነገር ወደ እግዚአብሔር እንዴት መቅረብ እንዳለብን የሚሰብክ የለም። መዋጮ ነው የሚሰብክ። መዋጮ እንደዚህ አድርጉ፣ እንደዚህ አምጡ፣ እንደዛ ይሄ ሲሰራ ይሄኛው እንዲህ ወለተ ማርያም እንዲያደርገሽ ወልደ ገብረ እንዲያደርግ ምናምን። ስብከቱ ከመዋጮ ካለፈ ሌላ እምነትን ማንቋሸሽ ነው። እኛ የተለየነን አንድ ምዕራፍ ጠቅሶ፣ አንድ የመጽሐፍ ቅዱስ ጥቅስ ጠቅሶ፣ አንድ የገድላትን ጥቅስ ጠቅሶ የሚያስተምር አባት የለም።
በድፍረት ነው የምናገረው። ልክ እንደ ኢቲቪ ማስታወቂያ መሀል ላይ ማስታወቂያ ነው። በቃ መዋጮ ይህን ያክል ይህ እንደዚህ ቀርጠናለች፣ እንደ ሲሚንቶ እንደዚህ ቆርቆሮ ምናምን ይላል። እና ሁሉም ሰው የራሱ ችግር አለበት። እንዴት በአንድ ሆነን ወደ እግዚአብሔር መቅረብ እንዳለብን፣ እንዴት መጸለይ እንዳለብን፣ ይህ ክፉ እንዴት ጊዜ ማለፍ እንዳለብን የሚሰብክ የለም። ለኪሳቸው ነው የሚሰብኩ። ከዛ ተማረ መጥተህ ደግሞ ስልክህን ከፍተህ ስታይ ሶሻል ሚዲያ እንዳለ መዋጮ በመዋጮ ነው። ሁሉም በቃ በፐርሰንት በኮሚሽን ምናምን እንዳለ ሶሻል ሚዲያው ከሚናገሩት ጉዳይ ጋር ማይመሳሰል ድራማ ሰርተው መጨረሻ እንትን ቤተክርስቲያን እንትን ገዳም ምናምን ይሏቸዋል። 4 ዓመት 3 ዓመት ማልቀ ገዳም ማለት ነው። በቃ ቤተክርስቲያኗ ሀብታም ነች። እውነት ለመናገር ቤተክርስቲያኗ ያላት እያንዳንዱ ገንዘቧ ቢከፋፈል አንድ ዳ ኦርቶዶክስ አይኖርም። በእርግጠኝነት ነው መናገር የምፈልገው። በጣም ብዙዎች የደዩበት ትንሾች የደለቡበት ቤተክርስቲያን ነው። በቃ ተማረህ እንድትወጣ ነው የሚፈልጉት። ትንሽ እታይ ካልክ በቤተ ክህነቱ በመዝሙሩ በስብከቱ ትንሽ ጎላጎላ ብለህ ከወጣ ይኮረኩመዋል ወደታች። እንደገና ነቀፌታ የበዛበት መጠላለፍ የበዛበት ነው። በጣም ብዙ ወንበዴዎች የበዙበት ነው። እውነት ለመናገር በኮሚሽን የሚሰሩ እኔ በጣም ልንገራችሁ፣ በአንድ ቤተክርስቲያን ውስጥ ቢያንስ በቴዎሎጂም በሉት በተለያዩ የስብከተ ጉባኤ የተማሩ አዋቂ የሚባሉ 20-30 ሊኖሩት ይችላሉ። እንደው 10 ምናምን ካነሰ በደንብ ነገርየው የገባቸው ሶሻል ሚዲያ ላይ ለመዋጮ ብለው ሲያወሩ አሰማቸው። አይሳተፉም። እነሱንም እነዛ ዋናው የገንዘቡን የሚያሾሩ ሰዎች እነሱንም አይፈልጓቸው። የሚፈልጓቸው በሶሻል ሚዲያው በኮሜዲያንም በሌላም ጉዳይ በአፈቀላጤዎች ሰውን ማሳመን ይችላሉ። ተቀባይነት ያላቸው በማህበረሰቡ በአንድም በሌላ መንገድ በተለያዩ ጉዳዮች መጥተው ከህብረተሰቡ ጋር የተዋወቁትን ሰዎች ነው እንደመዋጮ ገንዘብ አዋጡ እያሉ የሚጠቀሙባቸው። እስኪ ቤተክርስቲያን ውስጥ በደንብ በስብከተ ጉባኤ ያሉ በቴዎሎጂ በደንብ ነገሮችን በደንብ ያጤኑ ሰዎች እንደዚህ አይነት ሶሻል ሚዲያ ላይ እርምት ውስጥ አታገኟቸው። ከቤተ ክርስቲያኑ ጋር በምንም ጉዳይ የማይገናኙ በቃ ኦርቶዶክስ ነን ብሎ የሚያምኑ ግን በኮሚሽን የሚሰሩ አፈቀላጤዎች ናቸው። ነገርየውን ሲያስኬዱት የምታገኙት እና ማህበረሰቡ በጣም ተማሯል። በቃ እኔ ምሮኝ ነው የማወራው። በእርግጠኝነት ብዙዎቹ ይህን የምናገረው ነገር ፊል ያደርጉታል። ግራ ነው የሚያጋባው። ሁሉም እኮ የራሱ ቀዳዳ፣ የራሱ ክፍተት፣ የራሱ ስብራት፣ የራሱ ችግር አለበት እኮ። ቤተክርስቲያን ስንሄድ መዋጩ፣ ሶሻል ሚዲያ ስንገባ መዋጩ፣ በዛ ስትሄድ እንደዚህ። ይህ ነገር ተዋቶ እኮ የሆነ ነገር ቢሆን ችግር አልነበረውም። ትንሾች ነው የሚደዱበት። አንድ ቤተክርስቲያን ለማሰራት በእርግጠኝነት 3-4 ምናምን 5-6 ቤት ተሰርቶበታል በጎን ለራሳቸው ጥቅም እና በጣም ይሄ ሶሻል ሚዲያ ላይ አሁን ትልቁ ገቢ የሃይማኖት ጉዳይ ነው። ማለት አንድ ለእናቷና ለአባቷ አሳልፋለሁ ብላ ወደ አረብ ሀገርም ወደ ተለያዩ ዓለም ሀገር ሄደች ሴት ለቤተ ክርስቲያን ሲባል ምትድን በቃ ዳይሬክትሊ እድናሉ ስለምታስብ ትልካለች። ያላትን ነገር ትታ የቤተሰቦቿን ችግር ትታ አንድ አውሮፓና አሜሪካ የሚኖር ክሬዲት እያለበት በሃይማኖት እንደ ወርቄ እንኳን ሀገሬ ላይ በዚች እንኳን እንደዚህ ብገባ ምናምን ብሎ ይልካል። ግን ለታሰበው ዓላማ አይውልም ነው ጥያቄው። ትልቁ ነገር ትንሾች የሚበለጸጉበት ጉዳይ ነው። ይህ ስትናገር አንተ እንደዚህ ምናምን ሌላ ሌበል፣ ግን እንቅጩ መሬት ያለው ጉዳይ እሱ ነው። ለእኛ በሚሊዮን በ600 በ700 በ1 ቢሊዮን ገንዘብ ተሰራ አልተሰራ ቤተ መቅደሱ ምንድን ነው የሚጠቅመን? ከዛ ወረድ ተብሎ ለቁራሽ ዳቦ ያጣ ማህበረሰብ፣ አማኝ ማህበረሰብ ተስፋ ቆርጦ ወደ የማይሆን እምነት እንዳይገባ፣ ተስፋ ቆርጦ ሌላ ጉዳይ እንዳይገባ እሱን መደገፍ አይሻልም ወይ? ገጠር ላሉ ቤተክርስቲያኖች ማጠናከሪያ ማድረግ አይገባም ወይ? ገጠር ላሉ ስራቸውን ሁሉ ዓላማቸውን ሁሉ ለቤተክርስቲያን የሰጡ አባቶች፣ ዲያቆናት፣ ቀሳውስት ለነሱ ድጋፍ ማድረግ አይሻልም ወይ?
ከዚህ ከፎቅ ላይ ፎቅ፣ ከወርቅ ላይ ወርቅ፣ ከአልማዝ ላይ አልማዝ እየደራረብ ብትሰራ ምንድን ነው ጥቅሙ? ብዙዎች እየፈለሱ ከሄዱ በኋላ ተማረው ነገር አንተ ስትሰብክ ስለ እግዚአብሔር መስበክ ሲያቅትህ ስለ ሌላ ሃይማኖት እያንቋሸሽክ ብትነግረኝ፣ ስለ መዋጮ ቀን ተሌት ብትነግረኝ ለእኔ ምንድን ነው ወደ ሃይማኖቴ እንድቀርብ የሚያደርገኝ? የሃይማኖት ትልልቅ አባቶች የሚባሉት በተለይ ጳጳሳቶች ሙያቸው ቤተ መንግስት ነው። ቤተ መንግስት ቂጣቸውን ከመንግስት ጋር ለጥፈው ነው የሚውሉት። አንድ ነገር የጎደለባቸው ቀን መንግስት ፊቱን ትንሽ ዞር ያለ የመሰላቸው ቀን ማህበረሰቡ ጋር መጥተው ቂጣቸውን ይገጥማሉ። እንደገና ተደፍረሃል ምናምን እንደ ማገዶ ነው የሚጠቀሙበት። ፖለቲከኛው ማህበረሰቡን ይጠቀምበታል። በዚህ የሃይማኖት አባት ይጠቀምበታል። ማህበረሰቡ ልክ እንደ ሳንዱች መሀል ላይ ተጣብቆ መግቢያ ነው ያጣው። እውነት ለመናገር መድረሻ ነው ያጣው። ግን ትልቁን በቃ አሁን ምርር የሚያደርጉት ግን የሃይማኖት አባቶች። እኔ አምናለሁ እንደኔ እንደ አንድ ተራ ኦርቶዶክስ አማኝ የኔን ቤተክርስቲያን የትኛውን ጳጳስ፣ የትኛውን ቄስ፣ የትኛውን ቀሳውስት አይወክላትም ብዬ ነው የማምነው። ሁሌም የማምነው ይሄ። በእናንተ ፈርጄ እኔ ሃይማኖቴን የምገዳደርበት የምጠላበት ጉዳይ ኑሮ አያውቅም። ምድር ላይ እያደረጋችሁት ያላችሁት በጣም አስጠያፊ ነገር ግን መነገር አለበት። በየትኛው መንገድ ኪርሳችሁን እያበለጸጋችሁ ነው። በጣም እያንዳንዳችሁ በመዋጮ የምትሰሩ ሰዎች፣ በኮሚሽን የምትሰሩ ክራስራችሁ በኮሚሽን እየሰራችሁ ይህ ማህበረሰቡ ጋር ተቀባ አንድም በሌላ መልኩ መታችሁ ታውቃችሁ ለቤተ ክርስቲያን አዛኝ መስላችሁ ኪሳችሁ የምታደሉ ልባችሁ አይታዘባችሁም? ግን ነገ ማለት ምን አይነት እንቅልፍ ነው የምትተኙት? በጣም አሳሳቢ ጉዳይ ላይ ያለው ማለት በቃ ሰዎች ደካማ ጎኑ ሃይማኖቱ ስለሆነች በሱ መንገድ ተጠልለን ከገባንባቸው እያላችሁ በጣም የብዙ ሰው ኪስ እያራቆታችሁ በየቤተ ክርስቲያኑ እንግዲህ ሰፋፊ ቦታ ነው ያለ፣ ሰፋፊ ቤት ኪራይ ያለ። በጣም አንድ አማኝ እንኳን በነፃ ይቅርና ተቀንሶ እንኳን እንዲከራይ አይፈለግም። እና በጣም ብዝበዛው በዛ። በጣም ኪሱን የሚያደልብ በጣም ቦርጫም እንጃ። ግን ይቅር ይህን ያክል ከተናገርኩ በቂ ነው። ግን በዚህ ጉዳይ ላይ ግን እንዲህ በቀላሉ ዝም ብዬ የምተወው አይደለም። እመጣበታለሁ እንደገና። ዲጄ አቤ ዩቲዩብ ቻናል